ቤተሰቦቼ እንዴት ናችሁ? ዛሬ እንድንነጋገርበት የፈለኩት ያው ካነበብኩት ይዤላችሁ እንደምመጣው ጥሩ ጥሩ ምክሮችን ለኔ ጠቀመኝን እናንተም እንድትጠቀሙበት ስለማስብ ነው ማለት ነው። ለደስተኛ ህይወት 8 ህጎች አሉ። ማንኛውም ሰው ደስተኛ መሆን ይፈልጋል። በተቃራኒው ደግሞ ደስተኛ ያልሆኑ ሰዎች ደግሞ ብዙ ህይወታቸው እድሜያቸው ሲያጥር ህይወታቸው ሲበላሽ እናያለን። ስለዚህ እንግዲህ ደስተኛ ሆነው ስናይ ምናልባት ዝም ብሎ ለነሱ የተሰጠ ጸጋ ብቻ መስሎ እንዲታየን አያስፈልግም ማለት ነው። ስለዚህ ማሟላት ያለብንን ነገር ማሟላት መቻል አለብን። ምናልባት ከኛ የተነሳ ሊሆን ይችላል ደስታችንን ያጣነው። ስለዚህ ደስታችንን በጣም መጠበቅ መቻል አለብን። ያው መጽሐፍ ቅዱስ እንደሚለው ሁልጊዜ በጌታ ደስ ይበላችሁ ነው የሚለው። ከዛ በተጨማሪ ግን ደስታችንን እንድናጣ የሚያደርጉን ነገር በማስወገድ ደስተኛ እንድንሆን ይጠቅመናል ማለት ነው። ስለዚህ 8 የደስተኛ ለመሆን 8 ህጎችን በላያችን ላይ አፕላይ ማድረግ ወይም ደግሞ መተግበር መቻል አለብን ማለት ነው። አንደኛ ስለ ሁሉ ሰው ጥሩ ነገር ከሚናገሩ ሰዎች ተጠበቁ። ሁሉም ሰው ጥሩ ነው ብሎ የሚያወሩ ሰዎች፣ ሁሉ ሰው ደግሞ ጥሩ ሰውም አይደለም። ስለዚህ አበበም ጥሩ ነው፣ ከበደም ጥሩ ነው፣ በቀለም ጥሩ ነው፣ እንትናም ጥሩ ነው ከሚሉ ሰዎች ራሳችንን መጠበቅ መቻል። ራሽናል አይደሉም ማለት ነው። በተዘዋዋሪ ራሽናል አይደሉም። በቀን ውስጥ ምንን ስራ እንደሚሰሩ ማቀድ መቻል አለበት። ለምሳሌ ጠዋት ላይ ምንድነው የሚያስቡት? እኩለ ቀን ላይ ምንድን ልሰራ ነው? ማታ ምንድነው ማድረግ ያለብኝ? በስንት ሰዓት ማረፍ አለብኝ የሚለው ማቀድ አለበት። አለበለዛ የተዘበራረቀ የህይወት ልምድ ይኖሩትና ይቸገራሉ ማለት ነው። ሶስተኛው ያው መጽሐፍ ማንበብ፣ የአትክልት ቦታ ካለ መኮትኮት፣ ማረም፣ የተለያየ ነገር ማድረግ ያው ደስታን ያመጣል ማለት ነው። አራተኛ ነፃ ጊዜ ሲኖሩት ደግሞ ማንበብ ያስፈልጋል። ኤኒ ነገር ወደ አይምሯችን ውስጥ ዕውቀት የሚጨምር ስለሆነ ማንበብ ያስፈልጋል። ግን ስናነብ ምን አይነት መጽሐፍ ነው የምናነበው የሚለውንም መጠንቀቅ መቻልም አለብን። ሁልጊዜ ደግሞ መጽሐፍ መያዝም ጥሩ ነው ማለት ጊዜ ስናገኝ ገለጥ አድርገን እናነባለን። ዛሬ ደግሞ ሞባይል አለ። ሞባይል ላይ ግን ቲክቶክ እና ሌላ ለሰዎች ገንዘብ ማግኛ ምክንያት መሆን ሳይሆን የሚገባል እኛ ደግሞ የምናነበው። ለምሳሌ ቲክቶክ ላይ ለምሳሌ በህይወታችን አንድ ነገር የሚጨምርን ነገር የሚያቀርቡትን ሰዎች መመልከት በህይወታችን ውስጥ ጥሩ ነው ማለት ነው። ሌላው ብዙ ሰዎች ስለ ችግሩ አይጨነቁም። ለምሳሌ እኔ ስለተቸገርኩበት ነገር ማንም ሰው ሊጨነቅ አይችልም። አንዳንዶቹ ደግሞ እርሶ ስላሉት እንኳን ደስተኛ ሊሆኑ ይችላሉ። ምንድነው ስለኔ ችግር ለምን ሌላ ሰው አይጨነቅልኝም ብለን ደስታችን ማጣት የለብንም። አንዳንድ ሰዎች ደግሞ ምንም ባንፈጥርላቸው እንኳን እኛ ስላለን ደስ የሚላቸው ሰዎች ስላሉና በሱ ደግሞ ልንደሰት ይገባል ማለት ነው። ሁለት ተቃራኒ ነው እንግዲህ አሁን እየተባባል ነው ማለት። አንዱ ግድ አይሰጠውም ስለርሶ ቢኖሩ ባይኖሩ፣ ቢቸገሩ ባይቸገሩ፣ ቢያገኙ ባያጡ ምንም፣ ምናልባት የቅርብ ጓደኞቻቸውም ሊሆን ይችላል። አንዳንዱ ደግሞ እርሶ ስላሉ ደስተኛ የሚሆኑ ሰዎች አሉ። በዛ ደግሞ ደስ ሊለን ይገባል። ከመናገራችን በፊት ማሰብ፣ ይሄ በጣም ቲንክ ቢፎር ስፒክ የሚባለው በጣም ያስፈልጋል። አንዳንዴ ለኛ ሲምፕል የሆነውን ነገር ለሌላ ሰው ሊያስቀይመው ይችላል። ሁለት ደግሞ ገበናችንንም ጥሩ ናቸው ብለን ያው የሰው ማንነት ስለማናውቅ ገበናችንንም ደግሞ ለምንነግራቸው ሰዎች መጠንቀቅ መቻል አለብን። ምን እንደሚያደርጉ ስለማናውቅ ነገ በሱ ብዙ ነገር ሊያደርጉን ስለሚችሉ ማለት ነው። ደስተኛ ካልሆኑ ምናልባት በተሳሳተ ቦታ ላይ ሊሆኑ ስለሚችሉ ሁኔታውን ይቀይሩ፣ እድሎችን ይውሰዱ። ግን ጥንቃቄ ያሻል። እንግዲህ ያሉበት ቦታ ደግሞ ጥሩ ቦታ ካልሆኑ ጥንቃቄ ማድረግ፣ ቦታውን መቀየር የሚቻል ከሆነ ማለት ነው። የማይቻል ከሆነ ምንም ማድረግ አይቻልም። ስራዎት ምናልባት ዛሬ ላይ እርሶ የሚፈልጉት ላይሆን ይችላል። ስለዚህ ያሉትን ነገር መውደድ ግዴታ ነው፣ የሚፈልጉት ነገር እስኪመጣ ማለት ነው። ምናልባት ተገቢ ቦታ አልተቀመጡ ይሆናል። ተገቢ ቦታ እስኪቀመጡ ድረስ መቀየር ከቻለ መቀየር ካልተቻለ ደግሞ ጊዜን መጠበቅ፣ ከመጨነቅ ደስታን ከማጣት ማለት ነው። ቤተሰቦቼ ዛሬው ይሄ 8 ደስተኛ ለመሆን የሚያገለግሉንን ወይም ደግሞ ደስተኛ እንዳንሆን ያደረጉንን ነገር
ከአጠገባችን ማራቅ ስላለብን እነዚህ ነገር ተጠቀሙባቸው። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ትጋብዛችኋለሁ። ሰላም ክረሙ።